የምታበረታቱትና የማታበረታቱት ሁሉም አድናቂ ደጋፊ አምባቻሪ የሚል ሰው ስላለ የመጣላችሁትን ባታውሩ ከእድሜያችሁ ጋር የሚሄድ ይሄ ከስብዕናችሁ ጋር ከግሬሳችሁ ጋር የሚሄድ በተለይ ደግሞ የወለደች ሴት በጣም የተረጋጋች ይሄ ፕራይቬት የሆነ ላይፏን ፕራይቬት የሆነ ነገሯን ደበቅ አድርጋ ስታወራ ደስ ትላለች። አደባባይ ላይ ወጥተሽ ግን እኔ እንደዚህ አላልኩም እንደዚህ ያደረኩትኝ እንደዚህ ሞክራለሁ ማሬ ያሳፍራል። በጣም ነው ቋቅ የሚለው እንዴ! ደስ ይላል ደስ አይልም? ምን ነው ደስ የሚለው? እንደዚህ ያደርጋለሁ ንፍጣም አርጊያ አደባባይ ላይ ወጥተሽ ነው አድርጊያለሁ ብለሽ የምትናገሩ። ጭራሽ ብልትሽን በሌዘር እና በእንትን አረኩት 4-5 ልጅ ስለወለድኩ ለምን 16 ልጅ አትወልጂም እንዴ? ከኛ ባህል ጋር የማይሄደውን ነገር እናስባ እንዴ! ያምርብናል፣ ደስ ይላል፣ የሚሰማናል፣ የሚስቅልን። አንዳንዴ አትቦትረፉ ወይ ሚዲያ አጠቃቀሙን ካላወቃችሁ አትጠቀሙ። አታውሩ አቦ አታውሩ ጋይስ። በምን እንዴ ሴቶቹ ተሰርተው እኮ ተደብቀው የሚኖሩ ድምጻቸውን አጥፍተው የሚኖሩ እኛ ሰማን ብለን እንኳን እኔ እንደውም ትዝ ይላችኋል የሆነ ጊዜ ሲሆኑ ሴሌብሬቶች እንደዚህ እንዲሰሩ ሰማው ምናምን ብዬ ስናገር ስም አይጠራም እኮ ተደብቃችሁን ያንን ነገር ያንንም እኮ ሴቶቹ አውርተውት እኮ አይደለም ጋይስ። ሴቶቹ አውርተውት ምስሏችሁ ወንዶቹ አውርተውት ነው የሰሙት። አረ ቆንዴ ጠቦ ሂዳት ትናርጋው መታምና ብለው እዛ ወንዶች ይላላሱ የለዛ ሲገናኙ ጆሮዬ ጥልቅ አለ። ከዛ እንደ ሴቶቹ እንደዚህ ይሰራሉ እንደ ይሄንን ነው የምትሉት እንጂ አሁን ለባሌ ስጦታ ሰጠ። ይሄ ስጦታ አይደለም። ይሄ ያው ሚዲያ ላይ ባይሰጠውስ ከሰጠሽው እዛ ቤትሽን ዘግተሽ አትጨርሽም እንዴ? እንደ ልጃገረድ አድርጌ ምን ችግር አለው? በገዛ አያምርም። 4-5 በወለደች ሴት እቃይን አስጠብቤ ወይንም ደግሞ እንትን አድርጌ ዳርዳሩን አድርጌ የመጣው በጣም ነው የሚያሳፍረው። ያሳፍራል። አያሳፍርም ነው የምትሉት እናንተ ደፋሮች። በጣም ነው የሚያሳፍረው። እኔ ላወራሁት ራሱ እንደው ግዴታ ዩቱብ ስለሆነብኝ ነው እንጂ ያሳፍራል። በቃ ኢዚ ኖርማል ኮርቡት እንዴ ሰዘርጀር ተሰተስ ልሰራ በገንዘቤ ማሪ የስ በገንዘብሽ ተሰሪ የስ ሀብታም ስሎሽ ተሰሪ። በነገራችን ላይ ተለምኖ የሚመጣበት የሚሰራና ተሰርቶ የሚመጣበት ገንዘብ አንድ አይደለም። ሰልቸሪም ሲሆን ባይዘው ሰልጁካ ደግሞ አንቺ እንዳትይ ለምኖ የሚመጣና ጠፍ ተደርጎ የሚሰራ ስራ የሚገኝ ገንዘብ የሚወጣ እንዳለ ገብቶሻል። ኤኒዌይስ አሁን አንድ እህቴ በጣም ነው የምወዳት ባይዘው በጣም ደስ ትለኛለች። እዚህ ጋዜጠኛዋ እዚህ እንትን ላይ ያለች በጣም ነው የምወዳት። ጌታ ደስ ነው የምትለኝ አወራሯ፣ አብሶ ለሴት ልጅ ያላት እንትን ምናምን በጣም ነው ሲል አሁን እሷ ስለ ሰርጀሪ ተናገረች ኢቢኤስ ላይ ቀርባ አይደለም